ህይወቴ ከዚህ ወደዚህ የተቀየረበት ቅጽበታዊ አደጋ መጥፎም ጥሩ የተማርኩበት ሁሉ ነገር ያሳያቸዋለሁ ዛሬ ሆነ ስቴጅ ዊዝማት ሄይ እንድናችሁልኝ ሰላም ነው ወይ? ለማታውቁኝ ማንሷል እባላለሁ። ለዚህ አካውንት አዲስ የሆናችሁ ዛሬ ማውራት የፈለግኩት ስላጋጠመኝ የመኪና አደጋና እንዴት ህይወት ቅጽበታዊ እንደሆነች ላሳያችሁ ነው የመጣሁት። ጀስት በምትፈልጉት መንገድ ህይወት ላትሄድ ትችላለች ሳምታይምስ ከዚ ላይክ የኔ ጀስት ይሄኛው ቪዲዮ እየሰራሁት ያለሁት ሪከርድ እያደረኩ ያለሁት ሳምዋን ሜቢ የሆነ እንትን ሊያደርገው ይችላል። ሜቢ በእኔ ያለሁበት ሰዓት ወይም እንትን ሊሆን ይችላል። ኦር ሳምዋን ደግሞ ወደዚህ ሊገባ የሚችልበት ሲትዌሽን ሊገባ ይችላል፣ አይታወቅም። እና ጀስት ላጋራ ነው የምፈልገው። I just want to document, I just want to record myself። በቃ always እንደነዚህ አይነት ነገሮች ላይ or something doing something የሆነ ነገሮች ሊሆን ይችላል እና በምትፈልጉት ህይወት ሊሄድ ላይችል ይሆናል አንዳንድ ጊዜ። ከዚህ ያኔ እንትን ላጋራችሁ የመጣሁት እዚህ ጋር ከዚህ ህይወቴ ያቺ ቀን የመኪና አክሲደንት የመኪና አደጋ ያጋጠመኝ ቀን it was just like beautiful day። ስኬታማ ቀን ነበር። I was just monetized YouTube ላይ monetized ሆኜ ነበር which means ብር ተከፋይ ማለት ነው በዩቲዩብ። I was just like it was just a successful day with team celebrate ያደረግነው ምናምን ከቲም ጋር በቃ ደስ አለን። we're gonna go for it, we're gonna be this, we're gonna be millionaire, we're gonna be this, we're gonna make videos every day on YouTube, we're gonna stream ourselves. Oh my god. ያው እንግዲህ ይቅርታ ታማሚ ታውቃለህ። እንደዛ እያልን ነበር እያወራን የነበረው አንድ እንደዛ ሰክሰስፉል ዴይ ውለን ሙሉ ቀን አሪፍ ቀን ነበር። ከዛ በኋላ የማይታሰብ ያላሰብነው ነገር ወደ ቻርጅ ይሄድ ባንዲ ነገሮች ተቀየሩ። ወደ ካር አክሲደንት ወደ መኪና አደጋ አጋጠመን። አዋጅስ ያሰብነው ይሄን ቢዩቲፉል ዴይ ብላችሁ ተባረከ ቀን ነበር። ባንዲ ምን ሆነ? ራሴ በማልፈልገው ሲቹዌሽን ላይ አገኘሁት። ተጋጨው። ኤክስትሪምሊ ኢን ፔን the moment ስንጋጭ I was just like extremely in pain። የሆነ ለማተንፈስ እንደዚህ ለማተንፈስ ለራሱ it was hard። ደንግጬ ነበር። I was just like shocked። በቃ እንደዛ ነው ቮይስ የምትሰሙት። ከዛ ወደ ታች ሳይ እግሬ ተሰብሯል። ከዛ በኋላ ደግሞ የመታን ኤርባጉ ይሄኛው ማይ ሪብ፣ ከዛ በኋላ ማይ ባክ፣ ማይ ስፓይናል ሁሉም ያቅጥቅጥ የሚባለው ስንል ባንዲ ተቀየረ ነው። ባንዲ the only thing የዛን ሰዓት የፈለግኩት በሩ ከፍቼ ወጥቼ አየሩ እንድስብ ኦክሲጅን ያጠረኝን ብዬ እንደ ኖርማል ሰው የነበርኩባት ለመመለስ እየሞከርኩ ነበር።
አሮን ኬር ስለ እግሬ ስለመሰበሩ አይደለም ኬር እያልኩ የነበረው እዚህ ትንፋስ ይምጣ። ከዛ በኋላ እዚህ ሌዳ በሩ ክፍት ሳደርገው ተቀበለኝ። እዛ የነበረው ፓርኪንግ እዛ የነበሩ በዛ ወክ የሚያደርጉ የነበሩ ሰዎች ተሰበሰቡ። ተርፋችኋል አባ ለጃይም ተርፈሻል ጃይ ምናምን እያሏል። ከዛ we just in extreme pain ወንድሜም ነበረ ዩቢ ከኋላ ሆነው we were just making a sound እንደዚህ የፔን ሳውንድ እና we were just like you know I don't know እንዴት ልበላችሁ እዚህ ዓለም ላይ nothing matters ብሬ ማተር እንደማያደርግ ዘጋየሁት ላይክ ምንም ማተር እንደማያደርግ የሆነ በቃ እንዴት ልበላችሁ nothing matters in this world without health you're nothing ተወሰድኩ ወደ ሆስፒታል እናስታውሳለሁ full of pain ከዛ በኋላ ሆስፒታል ደረስ ከዛ ጃይ ወሰዷት እኔም እንትን አደረጉኝ ከዛ በኋላ እግሬ እንደዚህ ሆኖ ነበር ተንጠልጥሎ sorry guys you know ሆስፒታል ያገኘሁት ራሴ ወንድሜም like ያየው he was just like shocked how እንዴት እንደዚህ ባይ እንደዛ ነበር ያሰበው እሱም ለራሱ ደንግጧል። ከዛ በኋላ እግሬ ወደ ነበረው ለመመለስ እያደረጉ የነበሩበት ጊዜ በዚህ ተይዤ እየጮኩ I was just crying I was just like in pain በቃ leave me the fuck alone ወደ ሰርጀሪ አስገቡኝ I don't want to feel this pain I'm sick of this pain in በሽታ በቃ በጣም እንትን አድርጎኛል በቃ I can't ናቸው just በቃ even though እኔም አይደለም እያለቀስኩ የነበረው they felt my pain በጎን የነበሩ ሰዎች አድዩ እንደሚማግሷት ሲስተር ነበረ she was just like crying she was just looking at my feet she was just like no what's happening ምንድነው እየተፈጠረ they were just like shocked ከዛ በኋላ ወደ ሰርጀሪ ገባው ከዛ በኋላ ሆፕሊ ሰርጀሪ ተሳካ ተመጠመልኝ ከዛ በኋላ ወደ ሆስፒታል አልጋ ያለው ወሰዱ እዛ ኦክሲጅን ተሰጠኝ አስቡት ወደ 27 መርፌ ነው የተወጋሁት ሻራቱ በጣም የሚገራርሙ ሆስፒታል የነበሩ ዶክተሮቹ ነበሩ የላንሴት እዚህ ላይክ እንደዚህ እንድቆም ያደርጉኝ ለራሱ እነሱ ናቸው ተረባርበው ሆስፒታልን አይመስልም እንደዚህ ቤት ነው የሚመስለው ነርሶቹ ሁላቸው they're so እንትን በቃ እንደዚህ kind እንደ ፋሚሊ ነው እንትን የሚያደርጉ for like 3 days I didn't sleep አልተኛውም ከዛ በኋላ just you know የመጀመሪያ ቀኔ በጥዋቱ ነው ማዘርም የመጣችው ሰምታ ደንግጣ የለበሰችው ልብስ ሳትቀይር እዚህ ቀጥታ ወደ ኤርፖርት ሄዳ like ተባበሯት immediately መታ ስታይ አፏ ይንቀጠቀጣል እንደዚህ ትላለች ስቶሪ ናለች እንደ ጠንካራ እንደሆነ ሰው ታስመስላለች እንድታጠነክረኝ ነው ከዚህ ካለቀሰች ወይም የሆነ ነገር እንትን ካለች she's just ደናር ይዞም ለራሴ ብዬ እንዳስብ የሆነ ሳንቲም የሆነ ዳሜጅ ደርሶኛል ወይም ጥሩ ላይ አይደለሁም የሚለው ነገር አስተሳሰብ እንዳይኖረኝ እንዳይሰማኝ ብላ ነው እንደዛ ጠንክራ እያወራችኝ ነበር ደንግጣለች በቃ for like 3 days ጓደኛዬ እናቴ ነበሩ ከኔ ጋር እያደሩ ነበር ከዛ በኋላ እናቴ በቃ በጣም ተሰቃይታለች እዛኔ ከሚገርማችሁ ነገር is like pain የሆነ ነገር በቃ እንትን ሲሆን በቃ መተኛት እምቢ ሲለኝ መርፌ ምንድነው አንቺ ፔን ምናምን እንዲወጉኝ ምናምን ሂዳ በቃ ነርሶቹ ትነግራቸዋለች ጠራቸዋለች አልተኛችም ተኛለች ትንሽ ስልክ ብርድቅ እንዴ ምን ነው ልጅ ሄዳለች ድጋሚ እንደዛ you don't have the idea በቃ that's it
ከዛ በኋላ ሁሉም ፋሚሊ ጀስት ተጨንቀዋል። ሲስተርም እንደዛ፣ አጎቶችም ሁሉም እንደዛ ተጨንቀዋል። በቃ የተረባረቡ በቃ እኔ የሆነ ጥሩ እንትን ላይ በቃ እንትን እንደሆን ያላረጉት ነገር የለም። በቃ ኢተርናል ናይትሜር። ከዛ በኋላ ዶክተሮቹ እግርህን ለ6 ሳምንት መርገጣችንን እዛ ከ3 ወር በኋላ እንትን እግርህን የሚፈታው ተባልኩ። ዊች ሚንስ እኔ በጣም ያ እንትን ልሰራ ነበር ያሰብኩት፣ ልንቀሳቀስ እዛ ምናምን። እዛ በኋላ ላይ ተይዤ ልቀር ነው ከዚ ላይክ አይ ፌልት የዛኔ ከጉዳቱ በፊት ላይክ ለራሴ እየነገርኩት ራኒንግ አውት ኦፍ ታይም በቃ ከሰዓት እየወጣሁ ነው። በቃ እንደዛ በቃ ሃቭ ቱ ሜክ ኢት ኢን ላይፍ ማሳካት አለብኝ ህይወት ምናምን የሚለው ነበር እያሰብኩ የነበረው። እና ሳስበው ቅጽበታዊ ሲፈጠር እንደዚህ ለ3 ወር እሺስ ከቤት መውጣት የለብኝም ማለት ነው። ከዛ እንስስ በቃ ተናድጄ ኢቨንት ይሄኛው ለራሱ እንደዚህ ይርኩበት ሽንት ቤት ሊቪ ጓርጊዋለሁ በቃ ጓርጊው። ከዛ በኋላ ምን ነው ምናምን አሉኝና ለራሴ በማልፈልግበት ደረጃ ላይ ስላለው አሁን በቃ እንደዛ አጨናንቆኛል። ሰይጣኑ ነው እንደዛ ሾክ የሚለኝ ወጣላል። አሁንማ በቃ የትም አደረሰኝ እና ለካ ራሱ እግዚአብሔር ደግሞ ላይክ የሆነ መንገድ እንዳለው ነው እያሳየኛለሁ። እንደዚህ ሪላይዝ ሳደርገው አጅስ ላይክ ኢት ተቀበልኩ። ሞትም አለ ከዚህ በላይ ልሞት ምችል ነበር። ነዋና ስታፕ ወሪንግ ፋሚሊም ነበር ከእነሱ ጋር እያወራሁ ትንሽ ሲሻለኝ ከእነሱ ጋር እየተጫወትኩ ስትል እያመመኝም እንደዛ እያደረግን ላይፍ እዛ ወደ ቤት የተመለስኩ 3 ቀን በኋላ What's going on? It's your boy Mati. ይሄኛው እያልኩም ለራሱ ፔን ላይ ነኝ ያለሁት። ከዚያ ምታቱ ቅጥቅጥ ነው የሚባለው። አይስ ምስጓር ታይ በአማርኛ ሰጉድ በአማርኛ ታይባ ሰጉዶ ገደፈኝ። ሪከርድ እያደረኩ ማን እንደመጣ አሳያቸዋለሁ። እሰይሃል ዩቲዩብ ሪከርድ እያደረገ ነው። ሪከርድ እያደረገ ነው። ሬዲ ተጣጣ ሲጠይቅ ሃይ እንዴት ናችሁ? ማቲ አሪፍ ላይ ነው፣ ደህና ነው፣ የተሻለው ነው። እግዚአብሔር ይመስገን። ወጥተናል እንግዲህ the reaction is ኦኬ ዛሬ ከማሰራ ጋር እንገናኛለን። አንዳንድ ነገር ጥያቄ እንጠይቃለን። መጀመሪያ ሲያጋጥም ይሄን አደጋ እንዴት ነበር? ያስቃል ያለቅሳል? ምን ትሉታላችሁ? እንግዲህ እኔም ጅል ነኝ፣ እቺ ግን የባሰች ጅል እህት አለችኝ። እንግዲህ ደስ ብሎኛል። አይ ደስ የሚል ነገር እኮ ከሆስፒታል መውጣት ነው እኮ። አንቺ ምን ብለሽ ታስቢያለሽ? እኔ በጣም ደስ ብሎኛል፣ በጣም ደስ ብሎኛል። ምንድነው ደስ ያለሽ? እንቅጣት መርከብ ቀጣት እኔ በቃ ተጨነቅኩ ነበር። 3 ጊዜ ካደጋ ወጥቷል ይሄን ልጅ ባይ ዘ ወይ። አሁን ግን ያ የጁስ ቶታል አሁን እዛ አግልኛ ላስረዳችሁ ማለት የፈለገችው እንግዲህ እኔ አለኝ ችግር እንደዚህ የመፍጠን ምናምን እኔ ተጋጨው ነው መሰላት። ጃኒ እንደያዘችው መኪና አላወቀችም። እሺ ወረኔ እንለፍ። ቀጣይ ነገራችን ደግሞ ኢዮቤል ማንስ ዋዘማም እንደተጋጨ ኢዮቤል ባይዘው አደጋ ደርሶታል ወንድሜ። እሱም ነበር ማቤቴ ማርያም 2 ሰው ብቻ ተጠቅሳላችሁ። ኢዮቤል ለራሱ እኮ ተጋጭቷል። እንኳን ተረፍን፣ እግዚአብሔር አተረፈን። ጃኒ ነሽ እየጠየቀችኝ ነው እንዴት እንዳለ።
እና አሁን እንዴት ነው? በጣም አይ እሱማ ተመስገን እንጂ ህመሙ ተቻችዬዋለሁ። በቃ እንዴት የሰው ልጅ ህመም ይችላል? ተቻቻልኩት ቻልኩት። ቅድም ትላንት ሰርች እያደረግን ሰዎችን ሰርች የሚያደርገው ነገር እያሳየለ ከዛ በኋላ ማቲ ብዬ ሰርች ሳረግ ማቲ አክሲደንት ምናምን ታይ በቃ አሪ በቃ ምንም አይግናቢ ሲሪየስ በቃ ብትል ያልኩት በሳቅ እንዴት የሰው ልጅ ደስ ከዚህ ያህል ሰርች ያደርጋል እንደዚህ ጋድ በቃ እሱ እያሳቀኝ ነበር። አሁን እንዲህ እንዝናናበት ባለፈው ነገር በቃ መዝናናት ነው ጃኒ። አሁን እንትን ከምናረግ ባለፈው ክረምት ቤት አይሰራም ይላል አማራ ሲተርት። አዎ ልክ ነሽ። ባለፈው አለፈ፣ ወደፊት መማር ነው እንግዲህ። በቃ ማዘርን አውራት። ማዘር ምን ልልህ? ማዘር ነው እንዴ የምትይው? ማዘር የኔ መስላኝ እኮ ነው። እሺ ያገናኝ ጃኒ፣ ደስ ይለኛል። ወይ ማዘር እንዴት ነሽ? አሜን አሜን። የኔ እናት ይመስገን። ያው እንግዲህ ያገገምን ነው አሁን ገና የዛ ጊዜ እኮ ሳላይ እኔም እንድጨት ምንም እንዲያወቅኩትም በቃ ሳልጠይቅህ መጣሁ። ይገባኛል ማዘርዬ፣ ይገባኛል። በጣም ተጨነቄ በቃ ግራው ገባኝ። ይሄ ምንም አላወቅኩትም ህይወቴን ለካ እንዳለ። አይዞን 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 የኔ እናት፣ ያጋጥማል፣ ምንም ችግር የለውም። እንኳን አተረፈን ነው እንኳን አተረፈን። ዋናው እሱ ያው እሱ ነው ዋናው። የተወራውን ላሳያችሁ ቲክቶክ ላይ እስቲ። አንዱ ማቲ ሞቷል ይላል፣ አንዱ በስማ የውሰርች ማቲ ካር አክሲደንት፣ እሺ ማቲ ዴንታል ክሊኒክ፣ እሺ ማቲ ኤንጃኒ፣ እሺ ማቲ ምንድነው እንደዚህ እንትን የምታረጉም አላችሁ፣ እንደዚህ ብላችሁ ሰርች የምታረጉ ወጣ ጓደኛዬም ለራሱ እኔ በጣም ቢገርም ምን ከምን ያገናኘው እግዚአብሔር እንዴ? ወይስ ጉዳቱ እዛ ጋር ፈልጋችሁት ነበር? ፈጣሪ ምሮናል። እንግዲህ ለኛ የተጨነቃችሁላችሁም እግዚአብሔር ያክብርልን። ተጨንቃችሁ እንዴት ናችሁ የምትሉን ሁላችሁም፣ ላልተጨነቃችሁም ደግሞ እንደዚህ ሰርች የምታደርጉት እንደዚህ ሰይ ጸሎቴ ነበር የምትሉ ደግሞ በቃ ልቦና ይስጣችሁ። ምንም አልልም፣ ልቦና ይስጣችሁ። የሰው መጥፎ አትፈልጉ። የሰው ብዙ መጥፎ የሚፈልጉ ሰዎች አይቻለሁ በዚህ ሰዓት። at the same time ደግሞ በጣም ብዙ ሰዎች ደግሞ አይቻለሁ ሶ pure hearted የሆኑ ሰዎች በጣም የተጨነቃችሁ እየደወላችሁ even though እኔም ስልክ ማንሳት በማልችልበት ሰዓት እናቴ፣ አባቴ፣ my family በስልክ ላይ በቃ ሁሉም እንትን እያደረጉ የነበሩትን ሁሉ በጣም አመሰግናለሁ ለማለት ነው። የኔ እናት እቺ ባትኖር by the way እዚህ ጋር አልደርስም ነበር። እግዚአብሔርን ነው የምላችሁ። just family matters። እግዚአብሔርን ነው የምላችሁ። at the end of the day ያዩትን ነገር ፋሚሊ እንዴት ማተር እንደሚያደርግ ነው ያዩትን። ከዛ ላይ በጎኔ ሆና ካሜራ በጣም የምትፈራ ሴት እንዳልወርቅ በዚህ ጋር እንደዚህ እያለች አይተሽዋል አይደል? ቪዲዮ ያዛ ቪዲዮ ሀፍተ ማለት مش نحن حزلنا نقول بتعمي بينيرني حزلنا هيشني اهلا وسهلا الناس يلا بي say hi to my YouTube channel. Hi, subscribe አርጉት። Yes, you love you all. It's a night. ناش ጸልዩልኛል ባይ ዘ ወይ ትላንት ወንድም አለ ዲና ኖ ችግር የለውም ቁጭ በሉ። ለዛ ነው ለውጥማ አለኛ ለውጥ አለኝ። እናት ማሚ ልንገርሽማ እሱ ጸልዩልኝ አልሄደም።
ከዛ በኋላ የሆነ እሱ ያዳነኝ ነበር የመሰለኝ። ትላንት የሆነ ረጋ አልኩ አይደለ? በጣም ባንዴ ያልተረጋጉሽ እግዚአብሔር እኔ አባሽ ሽኖ ማለት love you ምን አይነት መታደል ነው ይሄኛው? እግዚአብሔር መታደል ነው። እኔ ቀና በስማ ቆይ ምን እንዳለች ይድላት። አሁን ለ3 ወር ታሽጋለሁ እግሬ ያልኳት 6 ሳምንት መርገጥ አልችልም አልኳት። ታዲያ አንደባደብ ማለት ምን የሚያሰፍራለሁ መተናገርሽ እንደሱ ብላለሽ አዱ ሷራልኩም ሲጀም አዚዲዮ እኔ ሰደበኝና እንዳልመታ ታማሃል ስመጣ ነው አሁንም ልታሸንፍ እየሞከረች ነው። እኔ እንደሱ አለንም እነሱ ምን ብዬ ሰደብሽ? 1 2 3 4 5 6 እየፈጠረች ነው። አያት አንተ አደጋው የደረሰብን መድኃኒዓለም ትልቅ በጣም ምስጋና መድኃኒዓለም የሚነግስበት ቃል ኪዳን አለው። እሱን ያወጣክ ታቦቱ ተሰዶ ጣሊያን ሄዱን ከጣሊያን ተመለሰ በስንት አንተም ደግሞ እግዚአብሔር መድኃኒዓለም ደግሞ አወጣክ። በጣም አክብረው ያቺን ቀን እንዳረሳት ስለ እውነት ከዚህ ውስጥ ያወጣ እኔ እንጃ ካሁን በኋላ ምንም ቢመጣ ትወጣዋለህ። ኧረ በስመ አብ እግዚአብሔር ጎትቶ አውጥቷል። ይወድሃል እንዴት ሰደደ አንተም በቃ በስደት ውስጥ አውጣ እኮ በቃ ምን ትፈልጋለህ? ከእንደዚህ አይነት ውስጥ ካወጣ ምን ትፈልጋለህ? ላይቺ ላይ ሰጥም እግዚአብሔር ወዳጁ ነው የሚፈትነው እኮ። ሰይጣን እዚህ ምድር ላይ ሲመጣ ምን አለ? በአቅማቸው ልክፈትናቸው ብሏል። ካፈተክ በዛ ፈተና አንተ ትገባበታለህ ብሎታል። ስለዚህ ሰይጣን አይደለም የፈተነ ወዳጅ ስለሆነ የፈተነክ እንደምትወጣው ስለሚከማመንብህ ልጁ ስላደረገ ስለመረጠ ለምን ሌላው ላይ አላደረገም? አሁን ለጊዜው ተይዘህ አይደለም አሁን እዚችን ያስቀመጠክ የተሻለውን ሊያሻግር ስለፈለገ ከፊት ለፊት የመጣው ሊያሻግር ስለፈለገ ሰው አይደለም ያመጣው። አሁን ሰው ቢሆን እኮ እንካሰሳለን። አንካሰሰ ሰው ያደረገው ቢሆን እሱ ካረገውስ ከሱ መካሰስ ሞትን የሚያል ነገር እጁ ላይ አለ። ስለዚህ ወዳጁ ነው የሚፈትን። እኔ አሁን አንዳንድ ሰው ፈተና ተፈተንኩ ሲል እኛ አልተፈተንም ምንም። እኛ አሁን አንተ ትምህርት ቤት ነው በቃ ደፍተር ነህ አንተ ለዚህ ቤት ለሌላው። አሁን ማትሰለክ እንደዚህ አይነት አደጋ ወጣ ባንተ አይደለም በመድኃኒዓለም እጅ ነው የወጣው። ታንታው የመድኃኒዓለም መዝገብ ነው በቃ መዝገበ ቃላት ነው መቀየዘም ትገለጥበት። አንቺም ደግሞ በደንብ ገለጥሽልኝ ተመራንን በጣም እግዚአብሔር ወዳጁ ነው የፈተነው። ኢዮብም ተፈትኗል እኮ መጻጉም 38 ዓመት አልጋ ቁራኛ ነበር። እኛ ምን ተፈተና አልተፈተንም። እኛ ብቻ አቅማችን ነው ያልስጠን። ጉልበት ስጠኝ አቅም ስጠኝ አንተን እንዳረሳ ከቤት ወጥቻለሁ ፈልገኝ በለው በቃ ራሱ ፈልጎ ያመጣል። Dicha boys in the building with Mati. Say hi. Hi belacho. Dinach YouTube. No, what is it? What ችግር የለም። አታ ሙድ ይዝለታል ደግሞ ማሙሺ ያኔ ያው ሊጠይቁኝ መጥተዋል። ዲቻ ቦይስ ቴንክ ዩ። ያው ወዳችኋለሁ በጣም ቴንክ ዩ። እግዚአብሔር ይጨርሰው ይማር። አሜን። አንቺ ማትኝም እንዴ ነይ ንጉስዬ ወንድም አለ። አሜን ወንድም አለ። አሜን። ሁሉም ለበጎ እሱን የተረዳው አሁንም የተረዳው ማሙሺ አንቺ አድግሽ የረዘምሽ ነው ብራዬ። አሜን አሜን ያባል ቴንክ ዩ ወንድም አለ። ነፂ መጥታለች ልጠይቀኝ
የት ቲክቶክ ላይ የኔነት እሺ ነኝ ነበር። እሺ ብሩክቲ አንቺ ማለት በሽ ሕክምና መታ ጠይቃኛለች። ብሩክቲ ግን በቃ ያው እንደዚህ ፋሚሊ ገና ትመጣለህ ወይስ ትገባለህ? እቺ ወንድም አለም ከኔ ጋር ሙሉ ቀን ከኔ ጋር እያደረች ነበር ከማዘር ጋር። በጣም ነው የምወዳት እቺ ጀለስካ መልካም ወጣት። ምን ትላቸዋለህ? ምን እኔም ለራሱ ይጠፋኛል፣ አትፍረድበት እና ወደዋለሁ። ታስዋይ ከወንድሜ ጋር ዮባ ተገኝተናል። ለማታውቁ በስነ ስርዓት ኢንሲደንቱ ለማያውቁት እንግዲህ ሶስታችን ነው አደጋ የደረሰብህ። ጃዬ፣ እኔ፣ ዮባ ከኋላ ስለነበር ነው እንትን በደንብ እንትን ያልተደረገው እና ደግሞ በአደጋው ጊዜ እኛ መሬት ላይ ለጥ ብለን እሱ ስልኩ ሊሰበስብ እና እርዳታ እንዲጠራ ነው ሄደው። ለዛ ነው የእሱ ፊት ያልታየው፣ ለዛ ነው ያልተጫጫውም ሶሻል ሚዲያ ላይ። እዚህ ጋር ተገኝተናል። እሱ እንደዚህ አንከስ እያለች ይባላል። ሙድ እያያዝልኝ ነው ጀለሶች። አሪ ብርቱካን ማንተ ሳይ ሃይ እና እንዴት ናችሁ ፋሚሊ? ያው እንደምታዩት ትንሽ አደጋ ገጥሞን ነበር። አሁን ደህና ነን። ሁላችሁም ለተጨነቃችሁ ሰዎች ማለት ነው እና ከልባችሁ ጸሎት ላደረጋችሁልን ሰዎች ከልቤ ወዳችኋለሁ፣ በፋሚሊ ስም ማለት ነው እና ወዳችኋለሁ። ቴንክ ዩ። ያጋጠመው ነገር ደግሞ እንነግራቸዋለን። እየዋ ከኋላ እግሯ የተመቻችው አታሳይ። ከዚህ ፊት ነው የተመታው። ከዛ ትንሽ ደግሞ ሾልደር የሆነ ትንሽ አለ ምናምን። ማርያምን በቸርነቱ ነው በእጁ ስር ነው ያለና እንደ ጉዳቱ እንደው ደግሞ መኪናው ስታይቱ ደግሞ በእርግጠኝነት ማርያም በቃ ከዛ ምተርፍ ራሱ አልመሰለኝም ነበር። ግን በቃ የፈጣሪ ስራ ስለሆነ ከዛ አደጋ ልንተርፍ ችለናል እና በጣም ጸሎት አድርጋ። በጣም ወዳችኋለሁ ሁላችሁም ፋሚሊ ከልቤ